ሰላም መኩነኝ ከሪል ቱተርስ። ዛሬ ደግሞ ይዤላችሁ የመጣሁት የአንድን አምፖል ሬዚስተንስ ለማጥናት ነው። ሬዚስተንሱን ካልኩሌት ለማድረግ ቤዚክ የሆነ ሲሪየስ ሰርኪዩት ሴትአፕ አድርጌያለሁ። እንደምታዩት 4 ባትሪዎች፣ አንድ ስዊች፣ እዚህ አንድ አምፖል አለኝ። እንደገና ደግሞ አናሎግ አሚትሬ ኢን ሲሪየስ ነው ኮኔክት የተደረገው። ከረንት ወደ አምፖል ይሄዳል። ከዛ ወደ ቬሪየብል ሬዚስተንስ አለኝ። ይሄ ቬሪየብል ሬዚስተንስ ሬዚስተንሱን ለመጨመር ለመቀነስ ይረዳኛል። ያ ማለት የተለያየ የከረንትና ቮልቴጅ ሪዲንግ ለመውሰድ ያመቸኛል ማለት ነው። ሌላው ቮልቲሜትር አለኝ። ያ ቮልቲሜትር አክሮስ በልብ ኢን ፓራል ኮኔክት አድርጌዋለሁ። ስለዚህ ይህንን ኤክስፐሪመንት ለመጀመር መጀመሪያ ሴፍቲ ነው። ሃይ ከረንት እንዳይኖረው ለማድረግ ሬዚስተንሴን ማክሲመም ማድረግ አለብኝ። ይህንን ቬሪየብል ሬዚስተንስ ተጠቅሜ ሬዚስተንሴን ማክሲመም ማድረግ አለብኝ ማለት ብዙ ኮይል ነው እዚህ ጋር የምጠቀመው። ብዙ ኮይል ተጠቀምኩ ማለት ሬዚስተንሱ ሃይ ሆነ፣ ኤሌክትሮኖቹ በቀላሉ በሰርኪዩት ውስጥ መንቀሳቀስ አይችሉም ማለት ነው። ይህን ሬዲ ካረኩ በኋላ ሰርኪዩቴን አበራለሁ። ሰርኪዩቴን ሳበራ እንግዲህ እንደምታዩት ቮልቲሜትር ሪዲንጉ 0.09 ቮልት ይላል። እንደገና ደግሞ አሚትር ሪዲንጋችን ኦልሞስት ዜሮ ከረንት፣ ብዙም የኤሌክትሮን እንቅስቃሴ የለም እያለን ነው። ያ ማለት ምንድነው? በልቡ አይበራም። ለምን? በቂ ከረንት እና ቮልቴጅ ስላላገኘ ማለት ነው። ስለዚህ የመጀመሪያው ሪዲንጋችን ይሄ ይሆናል ማለት ነው። ቮልቴጅ 0.09 ሲሆን ከረንቴ 0 ይሆናል። ስለዚህ አሁን ቀስ እያልኩ ሬዚስተንስን እቀንሳለሁ። ሬዚስተንስ ስቀንስ እንግዲህ ትኩረት የምሰጠው ቮልቲሜትር ሪዲንግ ላይ ነው። ለምን? ይሄ ቮልቲሜትር ሪዲንግ የኔ ኢንዲፔንደንት ቬሪየብል ነው። ያ ማለት እኔ ማኔጅ ዲሳይድ የማደርገው ቮልቴጅን ነው። ያንን ቮልቴጅ ለምሳሌ 0 ለመጀመሪያ ያህል 0.1 እንኳን ብንል ከዛ ከረንቱን ማንበብ እንችላለን። ከረንቱም ኦልሞስት 0.1 አምፕ ይላል ማለት ነው። ራፍሊ ነው፣ በጣም አኩሬት ላይሆን ይችላል። ያን ሪከርድ ካደረኩ በኋላ ቀጥታ ለምሳሌ እስቲ ቮልቴጅን 0.5 ለማምጣት ሬዚስተንስን መቀነስ አለብኝ። ቬሪየብል ሬዚስተሩ ላይ ስላይድ እያደረኩ ነው። ያ ማለት ትንሽ ኮይል ብቻ ስጠቀም ሬዚስተንሱን እየቀነስኩ ነው። ቮልቴጁ አት ዘ ሴም ታይም ይጨምራል። ስለዚህ አሁን ኦልሞስት 0.5 ላይ ደርሻለሁ። ስለዚህ 0.5 ቮልት ሲሆን የከረንት ሪዲንግ ደግሞ ወስዳለሁ። ከረንት ሪዲንጉ ዲፔንደንት ቬሪየብል ነው። ዲፔንድ የሚያደርገው እኔ በወሰንኳቸው ቮልቴጅ ልክ ይሆናል ማለት ነው። አሁን ከረንት ሪዲንጉ ኦልሞስት 0.2 አምፕ ሆነ ማለት ነው። ስለዚህ እንደዚህ እያልን ሬዚስተንሳችንን ቬሪየብል ሬዚስተር ላይ እየቀነስን ለተለያየ ቮልቴጅ ለ1 ቮልት፣ ለ1.5፣ ለ2 ቮልት እያልን ከረንት ሪዲንጉን መውሰድ አለብን። ሚኒመም 5 ሪዲንግ ያስፈልገናል ያው ኤክስፐሪመንት ስንሰራ። ያን ካደረግን በኋላ ደግሞ ኤክስፐሪመንቱን ቢያንስ 3 ጊዜ ሪፒት ማድረግ አለብን ሞር አኩሬት ኤንድ ሪላያብል ዳታ ለማግኘት። ከዛ በኋላ አቨሬጅ ከረንት ካልኩሌት ማድረግ ትችላላችሁ። እዚህ ላይ አሁን ቮልቴጅ ሬዚስተንሱን ስቀንስ ቮልቴጁ ሃይ የሆነ በመጣ ቁጥር እንደምታዩት በልቡ እየበራ ይመጣል። ለምን? ለዚህ በልብ የራሱ የሆነ ቮልቴጅ ሬቲንግ አለው። ሊሰራበት የሚችል ሚኒመም ቮልቴጅ ሪኳየርመንት ስላለው ልክ እዛ ላይ ስደርስ አምፖሉን መብራት ይጀምራል ማለት ነው። ስለዚህ ይሄን ካደረግን በኋላ እንግዲህ ዳታችንን ይዘን አናላይዝ ማድረግ ነው። ግራፍ እንሰራለን፣ አይቪ ግራፍ እንሰራለን። ከረንት ቨርሰስ ቮልቴጅ። ቮልቴጅን ኖርማሊ በኤክስ አክሲስ ነው የማስቀምጠው ኢንዲፔንደንት ቬሪየብል ስለሆነ እሱን ግራፍ ስንሰራ ከርቭ ነው የምናገኘው። ከዚህ በፊት እንግዲህ ስለ ሬዚስተንስ ስንነጋገር እንደምታውቁት ከሆነ ሬዚስተንስ ማለት ቮልቴጅ ዲቫይድ ባይ ከረንት ነው ብለናል። ስለዚህ እዚህ ጋር ግን ግሬዲየንቱን ካልኩሌት ስናደርግ ራይዝ ኦቨር ራን ማለት ነው። ኢን ዲስ ኬዝ ከረንት ዲቫይድ ባይ ቮልቴጅ ማለት ነው። ይህን ስናይ ምን አይነት ሪሌሽንሺፕ አላቸው? ግሬዲየንት ኢዝ ኢኳል ቱ 1 ኦቨር ሬዚስተንስ እንደማለት። ስለዚህ ኢንቨርስ የሆነ ሪሌሽንሺፕ ያለው ከግሬዲየንቱ ጋር ማለት ነው። ስለዚህ በዚህ ግራፍ ላይ አዝ ቮልቴጅ ኢንክሪዝስ ግሬዲየንቱ እንደምታዩት እየቀነሰ ይመጣል። ግሬዲየንቱ ቀነሰ ማለት ደግሞ ሬዚስተንሱ እየጨመረ ይመጣል። ያ ምን ማለት ነው? ፎር ኤ ሃየር ቮልቴጅ እዚህ በልብ ላይ ሬዚስተንሱ እየጨመረ ስትሮንገር የሆነ ኤሌክትሮኖችም ለማለፍ እየተቸገሩ ይመጣሉ ማለት ነው። ይህን ይመስላል።